በየዓመቱ ራሱን በመስቀል ላይ በሚስማር ቸንክሮ የሚሰቅለው ግለሰብ ሚዲያዎች ማስጠንቀቂያ፣ የሚከተለው መልእክት አሰቃቂ ምስል ወይም ቪዲዮ የያዘ ነው በማለት እየጀመሩ ዜናውን ያቀርቡታል። የኢየሱስ ክርስቶስን የስቅለት ዕለት እያሰበ ለ37 ዓመታት ሲሰቀል ነው የኖረው። ስሙ ሩበን ኢናጄ ይባላል። የፊሊፒንስ ሀገር ሰው ነው። ኢየሱስ ክርስቶስ ለእኔ ሲል ተሰቅሏልና ዕለቱን እኔም እንደሱ በመስቀል ላይ ተሰቅዬ በሁለት ሚስማር ላይ ተቸንክሬ አከብረዋለሁ በሚል ነው ለ37 ዓመታት ይህን አድራጎቱን ሳያቋርጥ የቀጠለው። የአካባቢው ነዋሪዎች ልክ ኢየሱስ ክርስቶስ ከመሰቀሉ በፊት ሲደበድቡት የነበሩ የሮም ወታደሮችን ልብስ አድርገው ሩበን ኢናጄን በግርፋት ያሰቃዩታል። በመጨረሻም በእንጨት መስቀል ላይ በሁለት ሰዎች መካከል ይሰቅሉታል። ባለፈው የስቅለት ዓመትም ሩበን ኢናጄ እንደተለመደው የኢየሱስ ክርስቶስን ስቃይ ለማስታወስ ተሰቃይቶ ለ10 ደቂቃዎች ያህል ተሰቅሎ ቆይቷል። ነገር ግን ዕድሜው 65 በመድረሱ የተሸከመው መስቀል ከዚህ በፊት ከነበሩት ቀለል ያለና 20 ኪሎ ግራም የሚከብድ ነው። የሩበን ኢናጄ ሚስት እባክህን አሁን የሳምባ ህመም እያሰቃየ ነው፣ ሰውነትህም ደክሟል፣ ይቅርብ ብላ በየዓመቱ እግሩንና የእጆቹን መዳፍ በሚስማር ተቸንክሮ መሰቀሉን እንዲያቆም ጠየቀችው። እሱ ግን በ65 ዓመቱ ያምናውን ስቅለት እንዳለፉት 36 ዓመታት እግሩን ጭምር በሚስማር መቸንከሩን ቢተውም እጆቹን ግን እንደ ልማዱ በሚስማር ቸንክሮ የአምላኩን ስቃይ ተሰቅሎ አክብሮ ውሏል። Jesus is still there. ሀገሪቱ ዋና ከተማ ማኒላ በስተሰሜን አማኞች ከየመንደሩ ተነስተው እንደ ኢየሱስ ክርስቶስ ነገር ግን በየዓመቱ ራሱን የሚሰቅለውን ሩበን ኢናጄን ለማየት ወደ ቦታው ይሄዳሉ። የዕድሜና የአቅም ጉዳይ አልፈቅድልኝ ብሎ መሰቀሉን ብተወው እንኳ ለታመሙና ምሕረትን ለሚሹ ሁሉ አጥብቄ መጸለይን እቀጥላለሁ ብሏል። አምና ለ37ኛ ጊዜ ከተሰቀለ በኋላ አምና ከስቅለት መልስ ዓለም በጥቂት ሀገሮች ጦርነት ሰላም ስለራቃት አብዝተን እንጸልይ ያለው ስቅለትን ተሰቅሎ የሚያከብረው ኢናጄ መሰቀልን የጀመረው የ25 ዓመት ወጣት እያለ ነው። ሩበን ኢናጄ የ25 ዓመት ወጣት እያለ የህንፃ ግንባታ ሥራ ሲሰራ የቆመበት አምድ ከድቶት ወደቀም፣ ክፉኛ ተጎዳም። ግን ሕይወቱ ከሞት ተረፈ። ሩበን ኢናጄም ዓለም ለመኖር ሁለተኛ ዕድል አገኘው። ይህንን ያደረገልኝ ደግሞ ኢየሱስ ክርስቶስ ነው። በመስቀል ላይ ለእኔ ሲል የተሰቀለው ቤዛ የሆነው ኢየሱስ፣ እሱ ሕይወቴን ታድጎ ዳግመኛ እንድኖር ሲፈቅድልኝ እኔ ደግሞ እምነቴን በተግባር ለዓለም እገልጣለሁ። እናም ልክ እሱ እንደተሰቀለው ከዘንድሮ ዓመት ጀምሮ እኔም እጆቼንና እግሮቼን በሚስማር አስቸንክሬ በእንጨት መስቀል ላይ ተሰቅዬ እውላለሁ። የፊሊፒንሱ የክርስትና እምነት ተከታይ ሩበን ኢናጄ ቃሉን ሳያጥፍ የስቅለት በዓል በመጣ ቁጥር ራሱን እየሰቀለ ለድፍን 37 ዓመታት እምነቱን ሳያስተጓጉል አጽንቶ አስቀጠለም። ከ3ኛ ፎቅ ህንፃ ላይ ወድቆ ሳይሞት በመቅረቱ ስቅለትን ለአምላኩ ማመስገኛ የጀመረው ኢናጄና ሌሎች 2 መስዋዕት በተግባር ከፋይ አማኞች አምናም ወደ አቧራማ የሳን ፔድሮ ኩታድ ኮረብታ ተጉዘው ተሰቅለዋል። በሚስማር ተቸንክረው በእንጨት መስቀል ላይ ከመሰቀላቸው በፊት የእንጨት መስቀል በጀርባቸው ተሸክመው 1 ኪሎ ሜትር በላይ ተጉዘው መከራም ተቀብለዋል። ከዚህ በፊት በነበረው የስቅለት ቀን የመንደሩ ነዋሪዎች የሮም ወታደሮችን አይነት ልብስ አጠለቁ። 10 ሴንቲሜትር ሚስማሮችን ስቃይን ፈቅደው ለመቀበል በተዘጋጁት በእነ ሩበን ኢናጄና ሌሎች 2 የበረከቱ ተካፋዮች ላይ ቸነከሩባቸው። 3ቱንም ለስቅለት ካዘጋጇቸው በኋላ አንስተው የእንጨት መስቀል ላይ ሰቀሏቸው። የጤፍ መጥያ ቦታ እስኪጠፋ ድረስ ጥቅጥቅ ብለው ክስተቱን ሲከታተሉ የነበሩ ምዕመናን ግማሾቹ ሲጸልዩ፣ ሌሎቹ ደግሞ በካሜራቸው ፎቶ እያስቀሩ ዕለቱን አከበሩ። ምዕመናኑ ይህን ሁሉ ነገር ሲያደርጉ ለ10 ደቂቃዎች ያህል ሩበን ኢናጄ በ2 ሌሎች አማኞች መሃል ተሰቅሎ በስቃይ እያቃተተ ነበር።
ለ37 ዓመታት የዘለቀ እምነትን በመስቀል ለዓለም የማሳየት ጽናት በፊሊፒንስ ዋና ከተማ ማኒላ አቅራቢያ በፓምፓንጋ አውራጃ በአቧራማዋ ሳን ፔድሮ ኩታድ ኮረብታ የሶስት መንደር በመጡ ምዕመናን የሚከወን ልዩ የስቅለት በዓል አከባበር ስነ ስርዓት። Jesus is still there. መስቀል በጀርባው ተሸክሞ የተዳፋው በሚስማር ተቸንክሮ በመስቀል ላይ ለ37ኛ ጊዜ የተሰቀለው የፊሊፒንሱ የክርስትና አማኝ ሩበን ኢናጀ ከያውራጃው ለተሰባሰቡ ሰዎች ንግግር አደረገም። ይሄ የኢየሱስ ክርስቶስን ውለታ ለመመለስ እንደሱ በመስቀል ላይ የመሰቀል ስነ ስርዓት በእኔ የተጀመረ እንዳይመስላችሁ። በ1945 ጀምሮ እንደ አውሮፓ አቆጣጠር ፊሊፒንሳውያን እንዲሁ ያደርጉ ነበር። የኔ አያት ራሱ በአንደበቱ ይነግሮኛል። እኔ ከ3ኛ ፎቅ ወድቄ ከሞት በመትረፌ የዛሬ 37 ዓመት ነው መሰቀል የጀመርኩት። አደጋ ደርሶብኝ ከሞት ከተረፍኩ ከ1 ዓመት በኋላ ነው እግዚአብሔርን ለማመስገን ስቅለትን የጀመርኩት። አምና በህመምና በእድሜ መግፋት ምክንያት በሚስቱ ቶታ ነገሩን እንዲተው ተጠይቆ፣ ነገር ግን ስቃዩን ቀለል አድርጎ እንደ ልማዱ ለ37ኛ ጊዜ በእንጨት መስቀል ላይ እጆቹን በሚስማር ተቸንክሮ የዋለው የፊሊፒንሱ የክርስትና እምነት ተከታይ ሩበን ኢናጀ ዘንድሮ 66 ዓመቱ ነው። ይህንኑ ለ37 ዓመታት የዘለቀ ልማዱን ዘንድሮም ስለመድገሙ ያገኘነው መረጃ ግን የለም። When they walk away, he walks in. When doors close, he opens healing within. When you're standing in ashes, he's already holding beauty in his hands. Because his love isn't temporary, his mercy isn't seasonal, his presence isn't earned. He's the friend who sits beside your sorrow and turns your tears into prayers. They might leave when it's inconvenient, they might stay only when it's easy, but Jesus, he stayed on that cross when